ሰላም እኔ ካራ ነኝ ከሎስ አንጀለስ እባካችሁ ላይክ እና ሰብስክራይብ አድርጉ። ምኖረው ከእናቴ ጋር ነው። እሷም ለታዋቂ ሰዎች ስታስቲክስ ሆና ትሰራ ነበር። ስራዋ ያስደንቀኛልና ሁልጊዜም የእሷን ፈለግ የመከተል ህልም ነበረኝ። ስለዚህ 17 ዓመት ሲሞላኝ የፊልም ተዋናዮችን መርዳት ጀመርኩ። ጄክን ለመጀመሪያ ጊዜ ያገኘሁት እዚያ ነው። እሱ እንደ ቦታ አዘጋጅ አስዋቢ ሆኖ ሰርቷል እና ባነጋገርም ሁልጊዜም እሱ በጣም ቆንጆ እንደሆነ አስብ ነበር። አንድ ቀን ላይ ትንሽ ቀደም ብዬ ሳየው ከተዘጋጀው ዳራ ጋር ሲታገል አየሁት። ኦ ሂድ ሰራ አመሰግናለሁ። ዛሬ እንደምወድቅ እርግጠኛ ነበርኩ። በነገራችን ላይ ጄክ ነኝ። እኔ ካራ ነኝ። ተነጋገርን እና ነገሮች ተለወጡ። እሱ በጣም ጣፋጭ ሰው ነበር። በዝግጅቱ ላይ ብዙ መወዛወዝን ጀመርን እና መጠናናትን ጀመርን። ብዙም ሳይቆይ የኮሌጅ ጊዜያችን ደረሰ እና እንደ ድል ሆኖ እኔና ጄክ በተመሳሳይ ከተማ ውስጥ ኮሌጅ ገባንና አብረን ለመግባትም ወሰንን። እናቴ ዜናውን ብዙም አልተቀበለችውም ነበር። እኔ ግን ቆራጥ ስለነበርኩ ውጫን እንድትሰጥ አደረኩት። ለተወሰነ ጊዜዎች ነገሮች ጥሩ ነበሩ፣ ግን ብዙም ሳይቆይ ግንኙነታችን እየፈራረሰ ሄደ። ጄክ የቤት ኪራይ መክፈል አቆመና እስከ ሌሊት ዘግይቶ መግባትና በትናንሽ ነገሮች መጋጨት ጀመርን። እናቴ በሱ የንግድ ሐሳቡ ላይ ኢንቨስት እንድታደርግ እንድጠይቃት ፈልጎ ነበር። ብጠይቃት እርግጠኛ ነኝ የሊህን የወደፊት ዕጣ ፈንታ ለማስተካከል ስትል ሐሳቡን ለመቀበል ምንም ችግር እንደሌለባት። በሕይወት እድገትን እንዳገኝ አትፈልጊም? በእርግጥ እፈልጋለሁ። የበለጠ ደስተኛ የሚያደርገኝ ምንም ነገር የለም። አሁንም እናቴ ተስማማ እንደሆነ እርግጠኛ አልነበርኩም፣ ነገር ግን ለጄክ አንድ ምት መስጠት ነበረብኝ። እናም ከሳምንት በኋላ ደወልኩላት እና ሆስፒታል መሆኗን ነገረችኝ። እሷ በጣም ጥሩ ስሜት እየተሰማት ነበር፣ ግን እሷን ለማየት መሄድ ነበረብኝ። እናም በፍጥነት ወደ ቤት ተመለስኩ። ስመለስ ጄክም መኪናዬም አልነበሩም። ልደውልለት ሞከርኩ፣ እሱ ግን አልመለሰልኝም እና ልክ ተስፋ እየቆረጥኩ ሳለ የተጎዳ መስሎ ወደ ቤት መጣ። መኪናዬ ጠፋች። ምን ሆነ? መኪናዬ አለ። መኪናው ጠፍቷል። መጥፎ አደጋ አጋጠመኝ። ምን ማለትህ ነው? አልነበርሽም እዝ? እናቴ ደህና አይደለችም እና እሷን ለማየት መሄድ ነበረብኝ። አሁን ምን ማድረግ አለብኝ? እኔ የነገርኩሽ ነው፣ አደጋ አጋጥሞኛል። ነገር ግን የምታስቢው ስለ መኪናሽና እናትሽ ብቻ ነው። እንደዛ አላደረግኩም፣ ግን ጄክ በሩን ፊቴ ላይ ዘጋው። በነገሩ ሁሉ በጣም ተከፋው። ስለዚህ ለጄክ ንግድ ገንዘብ ለማግኘት የእነቴን ቪንቴጅ ሮሌክስ ሰዓት በመሸጥ ለማካካስ ወሰንኩ። ከሱ ጋር መለያየት ልቤን ሰበረው፣ ግን ለጄክ ይሄ ማድረግ ነበረብኝ። እናቴ ብዙም ሳይቆይ ከሆስፒታል ወጣች። ነገር ግን ሄጄ ባለማየቴ አሁንም ተናደደችብኝ። ጄክ ገንዘቡን ካገኘ በኋላ ደስተኛ እንደሚሆን አስቤ ነበር። ነገር ግን ይልቁንስ የበለጠ ርቀት አገኘ። እሱ ሁል ጊዜ ስልኩ ላይ ነው ወይም ይጓዛል እና ብጠይቀውም ዝም ብሎ ትከሻውን ገልጦ ለንግድ ነው አለኝ። ግን አንድ ቀን እሱ በሄደበት ጊዜ የባንክ ሰነዶቹን ፈትሼ $500,000 በአካውንቱ ውስጥ ሲዘዋወር አየሁ።